ሰላም ወገኖቼ እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አላችሁ? ዛሬ በአንድ ሳምፕል ካምፓኒ ላይ የፋይናንሻል ስቴትመንት ወይም ኦዲትድ ፋይናንሻል ስቴትመንቱ በመንግስት ወይም ገቨርንመንት ኦዲት ከተደረገ በኋላ በተገኙት ኦዲት ፋይንዲንጎች ላይ ያንን ውሳኔ ተንተርሰን እንዴት አጀስትመንቶች በሚቀጥለው አክቲቭ ፔሪድ ላይ ያልፋሉ፣ እንዴት አጀስትመንቶችን እናሳልፋለን የሚለውን እናያለን በኤግዛምፕል ላይ ተደግፈን። እንግዲህ የታክስ ኦዲት ኤክሰርሳይዝ ብለነዋል። ገቨርንመንት ኦዲት አሰስመንት ፋይንዲንግ ፎር ኤቢሲ ካምፓኒ እንደ ሳምፕል የወሰድነው ኤቢሲ ካምፓኒ ነው። ፎር ዘ ይር 2016 ኢሲ ቤዝድ ኦን ዘ ኦዲትድ ፋይናንሻል ስቴትመንትስ። እንግዲህ የኤቢሲ ካምፓኒ ፋይናንሻል ስቴትመንቱ ኦዲትድ ነው፣ ኤክስተርናል ኦዲተር ኦዲት አስደርጎ ከዛ በኋላ በሚቀጥለው እንግዲህ 2016 2017 ፊዚካል ፔሪድ ላይ በመንግስት ወይም ገቨርንመንት ኦዲት ይደረጋል። ከተደረገ በኋላ ኦዲት ፋይንዲንጎችን ነው እንግዲህ የምናያቸው። እነሱን ኦዲት ፋይንዲንጎችን እንዴት 2017 ላይ ካምፓኒው አጀስቲንግ ኢንትሪዎችን ያሳልፋል ቤዝድ ኦን ዳት ዲሲሽን ቤዝድ ኦን ዳት ኦዲት ፋይንዲንግ የሚለውን ነገር ነው የምናየው ማለት ነው በአጀስትመንት። እንግዲህ የኦዲት አሰስመንቱ ፎር ኤቢሲ ካምፓኒ አንደኛው ሪጀክት የተደረገው ሜንቴናንስ ኤክስፔንስ ይላል። የሜንቴናንስ ኤክስፔንስ ኦፍ 16000 ሪሌትድ ቱ ሞተር ቬሂክልስ ወዝ ዲስአላውድ። ለምን ኦዲተሮቹ አስዩም ያደረጉት አኑዋል ሜንቴናንስ ኮስት ኤክሲድ 20% ኦፍ ዘ ቬሂክልስ ቡክ ቫልዩ። ይሄ እንግዲህ ያው በህጉ በታክስ ህጉ መሰረት የአኑዋል ሜንቴናንስ ወይም የቬሂክልስ ሜንቴናንስ ከ20% ኦፍ ኔት ቡክ ቫልዩ ከበለጠ ካፒታላይዝ ነው የሚደረገው፣ ኤክስፔንስ አይደረግም ነው ሀሳቡ። ዜን ሜንቴናንስ ኤክስፔንስ ነበር የተደረገው። እሱ ካፒታላይዝ መደረግ ስላለበት እሱ ካፒታላይዝ ስላልተደረገ ኤክስፔንሱ ሪጀክትድ ሆኗል ነው አንደኛው። ሁለተኛው ደግሞ ፋይንዲንግ አሞርታይዜሽን ኤክስፔንስ ነው ሪጀክትድ የተደረገው። አን አሞርታይዜሽን ኤክስፔንስ ኦፍ 25000 ሪሌትድ ቱ ዘ ላንድ ኦን ዊች ኤቢሲ ቢልዲንግ ኢዝ ሎኬትድ ዋዝ ሪጀክትድ። እንግዲህ ኤቢሲ ካምፓኒ ቢልዲንጉ እዛ ላንድ ላይ ባረፈበት የላንዱ ሊዝ አሞርታይዜሽን ኤክስፔንስ ይሰላበታል። ዴን አሞርታይዜሽን ኤክስፔንስ 25000 ተይዟል 2016 ፊዚካል ዓመተ ምህረት ላይ እሱም ሪጀክት ተደርጓል። ምንድነው ኦዲተሮቹ ሪዝን የሰጡት? ቢልዲንጉ አላለቀም፣ ኢንካምም ጀነሬት ማድረግ አልጀመረም። ስለዚህ አሞርታይዜሽን ኤክስፔንስ ሹድ ኢንስቴድ ቢ አድድ ቱ ዘ ቢልዲንግ ኮስት። ካፒታላይዝ ነው መደረግ ያለበት፣ ቢልዲንጉ ኮስት ላይ ነው አኪሚሌት መደረግ ያለበት እንጂ ኤክስፔንሱ ሪኮግናይዝ መደረግ የለበትም። ቢኮዝ ቢልዲንጉ ገና ኢን ፕሮግረስ ነው፣ ፕላስ ደግሞ ኢንካምም ጀነሬት ማድረግ አልጀመረም በሚል እሳቤ ሪጀክትድ ተደርገዋል እነዚህ ሁለት ፋይንዲንጎች። ቤዝድ ኦን ዲስ ቱ ፋይንዲንግስ ፕሮፊት ታክስ አሰስመንቱ ዊዝ ታክስ ሬት ኦፍ ያው ኢትዮጵያ 30% ነው ታክስ ሬታችን። ኦዲተርስ ሪኩዌስትድ የፕሮፊት ታክስ ኦፍ 11580 እንዲከፍል ኢንተረስት እና ፔናልቲን ሳይጨምር ፍሬ ግብር 11500 ፕሮፊት ታክስ ፔብል ተጣለበት። ዲፕሪሺየሽን ሜተዱ የካምፓኒው ስትሬት ላይን ዲፕሪሺየሽን ሜተድ ነው አት ሬት ኦፍ 15%። ያው ባለው ህግ ታክስ ህግ መሰረት ወይም ታክሱ በሚፈቅደው መሰረት ነው 15% ስትሬት ላይን ዲፕሪሺየሽን ነው የሚጠቀመው። ግን ይሄ እንደ ፖሊሲ ስለሚያግዘን ነው። እንግዲህ የተጠየቁት ሪኳየርመንቶች ምንድነው? ሪኳየርድ የሚደረጉ ፓስ ዘ ነሰሰሪ ጆርናል ኢንትሪስ ቱ ሪፍሌክት ዚስ ታክስ አሰስመንት ዲሲሽን አንደኛው ጥያቄ። ሁለተኛው ሃው ኦዲተርስ አራይቭ አት ፕሮፊት ታክስ ኦፍ 11580። እንግዲህ እንዴት 11580 እንደደረሱ፣ ከዛ በፊት ደግሞ ነሰሰሪ አጀስቲንግ ጆርናል ኢንትሪዎቹን አሳልፍ በቤዝድ ኦን ቅድም ባየናቸው ሴናሪዎች ወይም ታክስ አሰስመንት ኦዲት ፋይንዲንጎች መሰረት በ2017 ዓ.ም ላይ ኤፒዚ ካምፓኒ እንዴት ነው አጀስቲንግ ኢንትሪው የሚያሳልፈው የሚለውን ነው የምናየው። እንግዲህ ቀጥታ ወደ ኢንትሪው እንሄድ ማለት ነው። ሰጠን ጊቭን ወይም ፋይንዲንግስ አንደኛ ሜንቴናንስ ኤክስፔንስ ሪጀክት የተደረጉት ሜንቴናንስ ኤክስፔንስ 16000። ሁለተኛው አሞርታይዜሽን ኤክስፔንስ 25000። እነዚህ ናቸው ሪጀክት የተደረጉት። እንግዲህ ሶስተኛው እንደ ጊቭን ከያዝ ነው ታክስ ሬቱ 30% ነው፣ ያው የኢትዮጵያ ታክስ ሬት ነው። አራተኛ ስትሬት ላይን ሜተድ ነው ዲፕሪሺየሽኑ ስትሬት ላይን ሜተድ። አምስተኛ 15% ነው ስትሬት ላይን ሜተድ ሬቱ የዲፕሪሺየሽን ሬት። ስለዚህ እነዚህ ነገሮች ናቸው እንግዲህ ያሉን አጀስትመንቱን ለመስራት። እንግዲህ 2017 ነው ጆርናል ኢንትሪውን የምናሳልፈው ወይም አጀስትመንቱን የምናሳልፈው። እነዛ ፋይንዲንጎች ተገኝተዋል። ስለዚህ 2017 ላይ ለማሳለፍ
በፊት ግን ወደ የ2016 እንደው ሪከርድ ሪቪው እናድርገው። ያው ለዚህ ለጥያቄው መልስ ባይሆንም 2016 ላይ ግን እንዴት ነበር አካውንታንቱ ያሳለፈው የሚለውን ሪጀክት የተደረገበት አንደኛው 2016 ላይ አልፎ የነበረው ፋይናንሻል ስቴትመንቱ ላይ ካምፓኒው ክሎዚንግ ወይም ስቴትመንቱን ክሎዝ ሲያደርግ ሜንቴናንስ ኤክስፔንስ 16000 ካሽ ወይም አካውንት ፔብል ሊሆን ይችላል 16000 ነበር ክሬዲት ያደረገው። አንዱ ኢንትሪ ይሄ ነው ያለፈው 2016 ላይ። ሁለተኛው አሞርታይዜሽን ኤክስፔንስ 25000 አኪሙሌትድ አሞርታይዜሽን 25000 ይሄ ነው ያለፈው 2016 ላይ። ይሄ ነው ማለፍ የሌለበት የተባለው ኦዲት ፋይንዲንግ ላይ። ምክንያቱም ሜንቴናንስ ኤክስፔንስ ኦፍ የሞተር ቬሂክልስ ናቸው ግዢዎቹ ከቡክ ቫሊዩ እንግዲህ ከ20% በላይ ስለሆነ የሜንቴናንሱ ካፒታላይዝ ነው መደረግ ያለበት። ስለዚህ መሆን የነበረበት ኢንትሪው የዛኔ አይደንቲፋይ ቢደረግ ኖሮ መሆን የነበረበት አንደኛ ሞተር ቬሂክል እና ካሽ መሆን የነበረበት። ሁለተኛው ቢልዲንግ እና አኪሙሌትድ አሞርታይዜሽን ነበር መሆን ያለበት በተመሳሳይ አመት በ16000 እና በ25000 እንደዚህ ያልፋል። ከዛ ግን ይሄ ደግሞ የ16000ን ዲፕሪሺየሽን እናስብ ነበር መሆን የነበረበት ግን ይሄን አልተደረገም። ዜን ፋይንዲንግ እነዚህ እንደ ፋይንዲንግ በኦዲት ፈርሙ በገቨርንመንት ኦዲት አይደንቲፋይ ተደረጉ። ስለዚህ ይሄ ክሎዚንግ ደግሞ እንግዲህ ዛኔ የተደረገው ክሎዝ ሲደረግ ሶስተኛ ክሎዝ ሲያደርጉት ወደ ሪቴንደርኒንግ ነው ክሎዝ የሚደረገው። ስለዚህ እነዛ ኤክስፔንሶች ዴቢቶቹ ክሬዲት ይሆኑና ሪቴንደርኒንግ በ16000 እና 25000 41000 ዴቢት ይሆንና አሞርታይዜሽን ኤክስፔንስ 25000 ሜንቴናንስ ኤክስፔንስ 16000 እንደዚህ ነው 2016 ላይ ያለው። ስለዚህ ክሎዝድ የሆነው ሪቴንደርኒንግ ላይ 2017 ላይ እንግዲህ አጀስትመንታችንን የምናሳልፉ ስንባል እዚህ ላይ የምናሳልፈው ቅድም ያየነው መሆን ያለበት ያልነው። ስለዚህ ሜንቴናንስ ኤክስፔንስ ሞተር ቬሂክልስ ናቸው። አንደኛው አጀስትመንት 2017 ላይ በፋይንዲንጉ መሰረት የምናሳልፈው ሞተር ቬሂክልስ ፊክስድ አሴት ላይ ማለት ነው ዴቢት ባይ 16000 ይሄ ኤክስፔንስ አልነበር የሆነው 2000 ላይ። ስለዚህ ሪቴንደርኒንግ ላይ ነው ክሎዝድ የሆነው። ስለዚህ ሪቴንደርኒንግን ክሬዲት ባይ 16000 አንደኛው ይሄ ነው አጀስትመንት ማሳለፍ ያለው። ሁለተኛው አሞርታይዜሽን ኤክስፔንስ ጋር ተያይዞ ካፒታላይዝ ነው መደረግ ያለበት ቢልዲንግ ላይ ነው መሄድ ያለበት የተባለው። ስለዚህ ቢልዲንጋችንን እንጨምራለን በ25000 ሪቴንደርኒንግ ላይ አይደል የተዘጋው ኤክስፔንሱ የሚዘጉት ሪቴንደርኒንግ ደግሞ ቢኮዝ 2017 ላይ ቴምፖራሪ አካውንቶችን አልነካቸውም ክሎዝድ ሆነዋል ወደ ሪቴንደርኒንግ። ስለዚህ ሪቴንደርኒንግ ነው አሁን አመጣን ሪቨርስ የምናደርገው ማለት ነው። ስለዚህ በ25000 ይሄንን ኢንትሪ እናሳልፋለን። ሁለቱን በዚህ ካደረግን በኋላ ሶስተኛ አሁን እንትን አለ እዚህ ጋር ይሄ ሞተር ቬሂክል ሙሉ በሙሉ አይደለም ይሄ ሪጀክትድ የሚደረገው ቢኮዝ ሞተር ቬሂክል ደግሞ የአንድ አመት ውስጥ ይሄ ሜንቴናንስ ኤክስፔንስ ወደ ካፒታላይዝ ከተደረገ ወይም ሞተር ቬሂክል ስለ 16 እንዳሴት ከተደረገ ዲፕሪሺየት እናደርገዋለን። ዲፕሪሺየት የሚሆነው ደግሞ ስትሬት ላይን ነው ተብለናል። ስትሬት ላይን በ15%። ስለዚህ 16000 at 15% ስናባዛው 2400 ነገር ይመጣል። 16000 ሲባዛ በ15% 2400 ስለዚህ እቺን ኢንትሪ ታልፋለች፣ ተቀባይነት አላት እቺ ኤክስፔንስ። ስለዚህ ዲፕሪሺየሽን ኤክስፔንስ የሞተር ቬሂክል ዲፕሪሺየሽን ኤክስፔንስ 2400 ዴቢት እናደርግና አኪሙሌትድ ዲፕሪሺየሽን ሞተር ቬሂክልስ በ2400 እቺም ሌላኛዋ አንድ አጀስትመንት ነች። ሶስተኛ ቢኮዝ
16000 ሞተር ቬሂክል ከሆነ ዲፕሪሼት ይደረጋል። የአንድ ዓመት ነው ይሄ ሜንቴናንስ ኤክስፔንሱ። የአንድ ዓመት ደግሞ ኤክስፔንሳችን 2400 ሙሉ በሙሉ 16000 ሳይሆን ሪጀክት የሚደረገው 2400 እንደ ኤክስፔንስ በዲፕሪሼሽን ኤክስፔንስ መሰረት አሎኬት ይደረግልናል ማለት ነው። አራተኛ የታክስ ውሳኔ ታክስ ፔብላችን ስንት ነው? 15000 ነው 11580 ነው። ስለዚህ ሪቴንደርኒንጋችንን ዴቢት እናደርግና በ11580 ካሽ ነው ታክስ ፔብል ታክስ ፕሮፊት ታክስ ፔብል በ11580 እንይዘዋለን ማለት ነው። አምስተኛውና የመጨረሻው ይህን ታክስ ስንከፍል ዱሪንግ ታክስ ሴትልመንት ወይም ስንከፍል ይህን ታክስ ስንከፍል ካሽ ነው ፕሮፊት ታክስ ፔብሉን ዴቢት እናደርግና ፔብል የያዝነውን ነገር ከአካውንታችን ከአሻት ባንክ 11580 እናደርጋለን ማለት ነው። እነዚህን 5 አጀስትመንቶች ነው 2017 ወይም አክቲቭ ፊዚካል ፔሪዱ ላይ የምናሳልፋቸው ማለት ነው። ስለዚህ በፋይንዲንጉ መሰረት ይሄንን ካሳለፍን በኋላ ፋይናንሻል ስቴትመንታችንን ኮሬክት አደረግነው ማለት ነው። የባለፈውን ስህተታችንን 2017 ላይ ኢንካም ስቴትመንቱን ባላንስ ሺቱም ይስተካከላል። ቢኮዝ ቢልዲንግ መሄድ ያለበት ቢልዲንግ ላይ የሞተር ቬሂክል ላይ የሚሄደው ሞተር ቬሂክል ላይ ይሄዳል። ዲፕሪሺየሽን አኩሙሌትድ ዲፕሪሺየሽኑ እንደዛ ይሄዳል። ሪተርኒንጋችንም ይስተካከላል። ግን የምንከፍለው ታክስ ፔብሉንም ሴትል ስናደርግም እነዚህን አጀስትመንቶችን 5 አጀስትመንቶች እናሳልፋለን ማለት ነው። ሁለተኛው የተጠየቅነው ጥያቄ እንዴት ኦዲተሮቹ 11580 ላይ ደረሱ? እንዴት እዚህ ጋር አራይቭ አደረጉ ነው። ሲምፕል ነው። ይሄን ጆርናል ኢንትሪ ካሳለፍ ነው 30% ኦፍ ሪቴንድ ኤርኒንግን ማለት ነው። ሪቴንድ ኤርኒንግ ላይ 30% ኦፍ ሪቴንድ ኤርኒንግን የነካው 16000 እና 25000 ናቸው አይደል? ኤክስፔንሶቹ 16000 የሜንቴናንስ ሲደመር 25000 ዲፕሪሺየሽን ሲቀነስ ቅድም ያላት እቺ 2400 ኤክስፔንስ ግን ትያዝልናለች። ይሄን ስናደርገው 30% ኦፍ የዚህ 16 ሚንስ 41000 ሁለቱ ሲደመር ሲቀነስ 2400 30% ኦፍ የ38600 ነገር ይሆናል። 2600 አንድ 38600 የዚህ 30% 11580 ነው። ስለዚህ እንዴት አራይቭ አደረጉ? ይሄን ታክስ ሲያስቡ ፕሮፊት ታክሱ የሚለውን ፕሮፊት ታክስ ፔብሉ ይሄን ይመስላል ማለት ነው። ስለዚህ እቺን ኬዝ ተንተርሰን የመጣውን ኬዝ ይሄን አጀስቲንግ ኢንትሪ ማሳለፍ እንችላለን። እንግዲህ ዋናው ኬዙን አናላይዝ ማድረግ እንዴት ነው የተጠየቀው፣ ፋይንዲንጉ እንዴት ነበር ማለፍ የነበረበት በዛኛው፣ ግን እዚህኛው ፊዚካል ፔሪድ ላይ እንዴት ነው ባላንስ ሺት እና ኢንካም ስቴትመንቱን ኮሬክት የምናደርገው የምናስተካክለው የሚለውን ነገር አስበን አናላይዝ አድርገን ይሄን ጆርናል ኢንትሪ እናሳልፋለን ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። ከተመቻችሁ ላይክ፣ ሼር እና ሰብስክራይብ አድርጉ። በሚቀጥለው እስከምንገናኝ መልካም ጊዜ ይሆንላችሁ።